በ2027 የዲቢ ሎተሪ ከመሙላታችን በፊት ማሟላት ያሉብን 5 ወሳኝ መረጃዎችን አሁን አንድ በአንድ እናያለን። ከናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። በመጀመሪያ የምናየው የ12ኛ ክፍል በላይ የጨረስንበትን የትምህርት ማስረጃ ወይም ከ2 ዓመት በላይ የሰራንበትን የስራ ልምድ ሊጠበቅብን ይችላል። እነዚህም ስንለው የትምህርት ማስረጃ ስንል ከ12ኛ ክፍል በላይ የጨረስንበትን ወረቀት ይሄንም ከአሁኑ ድረስ ማዘጋጀት ይጠበቅብናል። የትምህርት ማስረጃ ከሌለን ቢያንስ ከ2 ዓመት በላይ የስራ ልምድ ያለንን እሱን አዘጋጅተን መጠበቅ ይኖርብናል። የስራ ልምድ ስንል ምንድነው? እንደ ቴክኒሻል የሙያ ስራዎችን በዘርፍ የምንሰማራበት በእነዚህ መካከል ውስጥ ያለ የሙያ ልምድ እነዚህ ሊባሉ ይችላሉ። ስለዚህ ይህንን ከአሁኑ ጀምሮ አዘጋጅተን መጠበቅ ይኖርብናል። በሁለተኛ ደረጃ የምናየው የፎቶ ማስረጃ ነው። የፎቶ ማስረጃ ስንል በተለይ የዛሬ ዓመት የተነሳንበትን ፎቶ በፍጹም መጠቀም የለብንም። በቅርብ ውስጥ ማለትም በዚህ 6 ወር ውስጥ የተነሳ ነው ፎቶ ግዴታ መሆን አለበት። ባክግራውንዱ ነጭ መሆንና 600 በ600 ፒክስል መሆን አለበት። ባክግራውንዱ ነጭና ሻዶ ያልሞላበት ያልበዛበትም ሊኖር ግዴታ ነው። ስለዚህ ፎቶ ማስረጃ ከአሁኑ ጀምሮ አሰናድተን መጠበቅ ይኖርብናል። እነዚህን እናንተ ከአሁኑ ጀምራችሁ ፎቶ ተነስታችሁ ማስቀመጥ ይጠበቅባቸዋል። በሶስተኛ ደረጃ የምናየው የሀገር መስፈርት ነው። የሀገር መስፈርት ስንል ኢትዮጵያ ከዲቢ ከሚሞሉ መስፈርቶች ሀገር አንዷ ስለሆነች ለኛ አያስቸግረንም። ነገር ግን ከኢትዮጵያ ውጭ ያሉ አንዳንድ ሀገራቶች ዲቢ ካርድ ስለተዘጋባቸው ስለዚህ ይህንን ከመሙላታችን በፊት አሁን እኛ ያለንበትን ሀገር ወይም ደግሞ እኛ የተቀበልንበትን ፓስፖርት የሀገሩን መወከል እርግጠኛ ሆነን ሀገሩ እኛ ይፈቅድልናል አይፈቅድልንም የሚለውን እርግጠኛ መሆን ይጠበቅብናል። ኢትዮጵያ ከሆናችሁ የኢትዮጵያ ችግር የለውም። ምናልባት ከኢትዮጵያ ውጭ ሆናችሁ የሌላ ሀገር ፓስፖርት ያወጣችሁ ሰዎች ካላችሁ ወይም ደግሞ የሌላ ዜጋ ከሆናችሁ መስፈርት ማሟላቱን እርግጠኛ መሆን አለባችሁ። ኢትዮጵያ ከሆናችሁ ችግር የለውም፣ ይህንን ማለፍ እንችላለን። በአራተኛ ደረጃ የምናየው የፓስፖርት መኖር አለበት። ፓስፖርት መኖር አለበት ስንል ምናልባት በአዲሱ በ2027 የዲቢ አሞላል ሎተሪ ላይ ምናልባት አንዳንድ እንትኖችን ፓስፖርት ሊጠይቁ ይችላሉ። አንዳንድ ችግሮች ምንድነው? ፓስፖርት ይጠይቃሉ ብለን ካሁኑ ድረስ ማዘጋጀት የጠበቀብን ምንድነው? አንዳንድ ፓስፖርቶች ምናልባት በአዲሱ መሰረት አንዳንድ ቁጥሮችን ሊጠይቁን ስለሚችል ወይም ደግሞ የፓስፖርት መረጃ ሊጠይቁን ስለሚችሉ ካሁኑ ካዘጋጅተን መጠበቅ ይኖርብናል ማለት ነው። ድንገት ፓስፖርት ከጠየቀን ይህንን መስፈርት ከወዲሁ ካሁኑ እንድናሟላለት ስለሚጠበቅብን ነው። በአምስተኛ ደረጃና በአሁኑ ዓመት አፕዴት የተደረገው ነገር ምንድነው? $1 ምዝገባ የሚለው ነው። ከዚህ በፊት ኢትዮጵያ ላይ በነፃ ነበረ የምንመዘገብ። ነገር ግን በአሁኑ ዓመት ጀምሮ ምንድነው $1 እያንዳንዱ ዜጋ ሲመዘገብ $1 ፊ መክፈል እንዳለበት ይፋ አድርገዋል ማለት ነው። ይሄንም ምንድነው ከአሁኑ ጀምሮ $1 የምንጠቀምበት ሜትድ አዘጋጅተን መጠበቅ ይኖርብናል። ይህን የምናገኝ ምንድነው? $1 ለማግኘት ከዚህ በፊት የሰራናቸው የኦንላይን ስራዎች ካሉ ለምሳሌ እንደ ፓይፓል፣ እንደ ማስተር ካርድ፣ እንደ ቪዛ ካርድ የተለያዩ ዶላሮች ያሉብን ካርዶች ካሉን ለኛ አያስቸግረንም። ነገር ግን እነዚህ ሜቶዶችን የማትጠቀሙ ከሆነ የዶላር ዋሌቶችን የማትጠቀሙ ከሆነ ሜቢ ከሰው ገዝታችሁ መጠቀም የምትፈልጉ ከሆነ በባይቢት አካውንቱን ከፍታችሁ መጠቀም ትችላላችሁ። ነገር ግን በባይቢት አካውንት ከፍታችሁ መጠቀም የማትችሉ ከሆናችሁ በቀላሉ ወደኛ ምንድነው ጭሱ ቴክኖሎጂ ብላችሁ ገብታችሁ ከዛ ላይ ማይ ኮንታክት የሚል አለ። የኛን ኮንታክት አስቀምጠንላችኋል። በዛ መሰረት እኛን ኮንታክት በማድረግ የምዝገባው ሰዓት ላይ $1 ምዝገባ የሚለው ላይ እሱል $1 እኛ በኩል መመዝገብ ትችላላችሁ። ስለዚህ ከአሁኑ ጀምሮ የ2027 የዲቢ ሎተሪ ምዝገባው ከመጀመሩ በፊት እነዚህን የነገርኳችሁን 5 መስፈርቶች ካሁኑ ተዘጋጅታችሁ መጠበቅ ይኖርባችኋል። ነገር ግን የዚህ ምዝገባው ጊዜ የሚቆየው ለአጭር ጊዜ ስለሆነ እነዚህ መስፈርቱ ሳታሟሉ ቀርታችሁ ይሄን መስፈርት ለማሟላት የተሰጣችሁ ጊዜ አጭር ጊዜ ስለምትሆን ካሁኑ አሟልታችሁ መጠበቅ ስላለባችሁ ግዴታ እነዚህን የነገርኳችሁን 5ቶችን አንድ በአንድ መጠበቅ ይኖርባችኋል። የዛሬ ቪዲዮ ይሄን ይመስላል። በዛሬ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።
እንኳን ወደ ጭሱ ቴክ ቴክኖሎጂ ቻናል በሰላም መጣችሁ። በዚህ ቻናል ያለምንም ወጪ ቋሚ ደሞዝተኛ የምትሆኑበትን የኦንላይን ኮርሶችን በነፃ እየሰጠን እንገኛለን። ስለዚህ የዚህ እድል ተጠቃሚ ለመሆን ጊዜያችሁን ለቀልዳ ቀልድና እናንተን ከማይጠቅማችሁ ቪዲዮ ከምታባከኑ ነገ እናንተ አስተምሮ የራሳችሁን ቢዝነስ እንዴት መስራት እንዳለባችሁ የሚያሳይ ያለምንም ክፍያ ኮርሶችን በነፃ በዚህ ቻናል እየለቀቅን እንገኛለን። እነዚህን ትምህርቶች ቶሎ ቶሎ ሲለቀቁ እንዲደርሷችሁ ከታች ያለችውን የሰብስክራይብ በተን በመጫን እንዲሁም ቪዲዮን ላይክ በማድረግ ቪዲዮን እስከ መጨረሻው ድረስ ይከታተሉ። አሁን ቀጥታ ወደ ሰብስክራይብ